ሰላም እንደምን አላችሁ የታላቅ ፋሚሊ ቤተሰቦች። ዛሬ ስለ ኒኪ ላይቭ ስትሪሚንግ ፕላትፎርም በአጠቃላይ ኒኪ ላይቭ ላይ እንዴት መስራት እንደምትችሉ ከመጀመሪያው ጀምሮ አካውንት አካባቱን አይተናል በፓርት 1 ቪዲዮ። አሁን በፓርት 2 ቪዲዮ ደግሞ ቀጥታኛ የምናየው ምንድነው እንዴት ነው ኒኪ ላይቭ ላይ መስራት የምንችለው የሚለው ነገር በደንብ እናያለን ማለት ነው። ስለዚህ ከመጀመሪያው ጀምሮ በደንብ የፓርት 1 ቪዲዮ ካላያችሁ የፓርት 1 ቪዲዮ እያያችሁ በየፓርቱ በደንብ መሰርዛችሁ እንድትሄዱ በደንብ ተከታተሉ ማለት ነው። ቀጣይ አሁን ገብተን እያንዳንዱ ስቲንግ በደንብ እናያለን። ኒኪ ላይቭ ላይ ለመስራት እጅግ በጣም ቀላል ነው። ቀለል ያለ ስቴፕ ነው ያለው። ከሰዎች ጋር እያወራችሁ የተጫወታችሁ የተዝናናችሁ የምትሰሩት ቀለል ያለ ፕላትፎርም ነው ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። ቤተሰቦቼ ሊንኩ እንደነካችሁት ቀጥታ ወደ ፕሌይ ስቶር ወስዳችኋል። ከዛ እንደዚህ አይነት ነገር ያመጣላችኋል ማለት ነው። ስለዚህ እኔ ኦልሬዲ ስላወረድኩት ነው። እናንተ ኢንስቴብል ላይ ያመጣላችኋል። ኢንስቴል ካደረጋችሁት በኋላ ኦፕን የሚሉት ትጫናላችሁ ማለት ነው። ኦኬ ስለዚህ እኛ አካውንት ልንከፍት ነው። ልክ እንደዚህ አቋምጥቶልናል። ስለዚህ የመጀመሪያው ከዚህ ጋር ይሄ የመጀመሪያው ስማችን ነው። ስማችንን እንቀይራለን ማለት ነው። ከዛ እኛ እንፈልገው ቤቲ ከዛ እዚህ ጋር ወረድ እንልና የትውልድ ዓመተ ምህረት ወይም ኤጃችን እናስተካክላለን ማለት ነው። ያው እዚህ ጋር ወረድ አድርገን ያው 93 እነዚህ እንዳሉ እንተዋቸዋለን። ስለዚህ እዚህ ጋር ዋናው መሰካት የሌለባችሁ ነገር እዚህ ፕላትፎርም ውስጥ ሙሉ ጾታ ነው፣ ጀንደር ማለት ነው። ሴትና የወንድ ታስክ ስለሚለያይ ጾታችሁ ወንድ ከሆነ ሜል፣ ሴት ከሆነ ፊሜል የሚለው መብራት ነው። ስለዚህ አሁን ባይ ዲፎልት ሜል ላይ ነው ያበራው ወይም ወንድ የሚለው ጋር ነው ያበራው። እኛ ወደ ሴት ለመቀየር ስንፈልግ እዚህ ጋር እንደ ሴት ፊሜል ነው እንነካለን። ከዛ ቀጣይ ኔክስት እንለዋለን ማለት ነው። ከዛ በፊት ግን እዚህን ፎቶ መቀየር ከፈለግን መቀየር እንችላለን። እዚህ ፎቶ ካሜራውን ፎቶ በመንካት ወደ ጋላሪያችን ወስደናል ፎቶ መቀየር እንችላለን ማለት ነው። አሁን ግን ባለበት ይሁን ኔክስት እንላለን ማለት ነው። ከዛ ዘይ ጾታ በጣም ጥንቃቄ እንደሚያስፈልገው የምታውቁት ነገር ጀንደራችሁ ሴት ብላችሁ መርጣችሁ ይላል። በጣም ጾታችሁ ጥንቃቄ አድርጋችሁ ክፈቱት። ስለዚህ አሁን ደን ያ በትክክል ነው የመረጥነው። ከዛ እንደዚህ እንደገባን በዚህ ጋር ላይ ያሉ ሰዎችን ያመጣልናል። ባይ ዲፎልት ፎሎ እንድናደርጋችሁ ያመጣልናል። እኛ ምንም ስለማናውቃችሁ ጫፍ ላይ ያለችውን ነገር ስኪፕ ብለን እናልፋለን ማለት ነው። ከዛ እንደከፍታችሁት እነዚህ አይነት ነገር ያመጣላችኋል ማለት ነው። እንደከፍታችሁ እነዚህ ነገር ያመጣላችኋል። ስለዚህ ጀማሪዎች መጀመሪያ ማወቅ ያለባችሁ ነገሮች ከታች ያሉት እነዚህ 5 አይኮኖች ምንድናቸው የሚሉት ነገሮች ማወቅ አለባችሁ። ስለዚህ እቺ የመጀመሪያው አይከን ላይቭ ትባላለች። ላይቭ መንገባበት ነው ወይም ደግሞ እዚህ ጋር ላይቭ አይከን ስናደርገው ላይቭ ያሉ ሰዎችን የምናገኝበት ቦታ ነው ማለት ነው። ስለዚህ ቀጥታ ደግሞ ሁለተኛ ፖስት የሚል አለ። ፖስት የሚለው ደግሞ እዚህ ፕላትፎርም ላይ የተለያዩ ፎቶዎች እንደምታዩት የተለያዩ ኢምፖስት ነገሮች አሉ። እናንተ መፖስት ትችላላችሁ ማለት ነው። ቀጣይ ከዚህ ጋር ስትገቡ ሁለተኛው ክለብ ይባላል። ክለብ ማለት በድምጽ ብቻ የምንገባበት ምንም ላይቭ ሳንገባ ወይም ካሜራ ሳናበራ የምንገባበት የምንወይበት የምንጫወትበት የፈለግነው ነገር የምናደርግበት በቮይስ ብቻ ሰብሰብ የምንልበት ቦታ ክለብ ይባላል ማለት ነው። ቀጣይ እዚህ ጋር አራተኛ ያለው ሜሴጅ ወይም ደግሞ ቻት የሚባለው ቦታ ነው። እዚህ ምስል የተለያዩ ሜሴጆች የምንላላክበት ነው። ከሰዎችም ጋር ሊሆን ይችላል። እንደዚህ ኦፊሻል ሜሴጅ ይመጣልናል። አሲስታንስ የተለያዩ ሜሴጆችን ከዚህ ጋር ነው የምናገኘው። ያ ሜሴጅ የሚባለው ቦታ ላይ ማለት ነው። እኛን ወደ ዋናው መንገድ ቤቱ ጋር ነው ሚ የሚለው ጋር ነው። ቀጣይ የቀረን ሚ የምትለው ጋር ማለት ነው። ሚ የሚለው እንደነካን ወደ ዋናው ፕሮፋይላችን ያመጣናል ማለት ነው። ስለዚህ አሁን እዚህ ጋር ቅድም የሞላ ነው ቤቲ ብሎ ያመጣልናል። ከላይ ስሙን ፕሮፋይሉን እዚህ ጋር የኛን ፕሮፋይል መቀየር ከፈለግን አንዴችን ፕሮፋይሏን እነካታለን ማለት ነው። ፕሮፋይሏን ከነካነት በኋላ ልክ እንደዚህ አይነት ቦታ ይወስደናል። ስለዚህ ልክ እንደዚህ አይነት ቦታ ከወሰድን በኋላ እኛ እዚች ጋር ጫፍ ላይ የሆነች ምልክት አለች፣ እስክሪብቶ ምልክት፣ እሷን አንዴ እነካታለን ማለት ነው። እሷን እንደነካትን ልክ ወደዚህ አይነት ቦታ ያመጣናል። ልክ ወደዚህ አይነት ቦታ ሲያመጣን ከዚህ ጋር ፎቶዎችን የምንቀይርበት ቦታ ነው። ልክ ይሄን ፎቶ የምንቀይርበት ቦታ ነው። ከታች ደግሞ ስማችን ማስተካከል ከፈለግን ኒክኔም አለበት፣ ዴታችን ኢንፎ ማስተካከል ከፈለግን ስለኛ መረጃ እዚህ ጋር ማስቀመጥ ከፈለግን ልክ እነዚህ ቦታዎችን መሙላት እንችላለን ማለት ነው። አንዴ ፎቶ ለመቀየር ከፈለግን አንዴ እናከዋለን ማለት ነው። አንዴ ክሊክ እናደርጋለን። ቀጣይ ቼንጅ ይለናል ማለት ነው። ቼንጅ ይለናል። አንዴ እናንተ በቃ የምትፈልጉት ከሆነ ቼንጅ ትላላችሁ ማለት ነው። ቼንጅ እንዳላችሁት በቀጥታ ወደ ጋላሪ ነው የሚወስዳችሁ። ቼንጅ እንዳላችሁት ቀጥታ ወደ ጋላሪ ወስዳችኋል። ስትጨርሱ እዚህ ጋር ማስገባት የምትፈልጉትን ፎርም አስገብታችሁ ጨርሱ። ከላይ ሴቭ ማለታችሁ እንዳትረሱ። ሴቭ ብላችሁ ትወጣላችሁ ማለት ነው። ሴቭ ብላችሁት አንዴ ባክላችሁ ሴቭ ብላችሁ ትወጣላችሁ። ከዛ ውጪ አሁን ወረድ ስንል እዚህ ጋር የምናገኘው ምንድነው አይዲያችን አለ፣ ፎሎ አለ። እዚህ ጋር ሆነ እኛ ፎሎ ያደረግናቸው ሰዎች ብዛት ነው የሚቀመጥልን። ከዚህ ጋር ፎሎወሮቻችን ይቀመጣሉ። እዚህ ጋር ደግሞ ጓደኞቻችን ወይ ፍሬንድ የምንለው ማለት ነው።
ስለዚህ አሁን ወረድ ስንል እነዚህ አካባቢዎች የተለያዩ አይኮኖች አሉ እንደምታዩቸው። ወረድ ማየት ያለብን ምንድነው እነዚህ ማይ አካውንት የሚለው ቦታ ላይ ማለት ነው። ማይ አካውንት የሚለው ቦታ ላይ ይሄ ሪቻርጅ የሚለው ወይም የሳንቲም ምልክት የሚቀመጥበት ቦታ ኮይን የሚቀመጥበት ቦታ ይሆናል። የኮይን ማስቀመጫ ቦታ ወይም ኮይናችን የሚቀመጥበት እዚህ ቦታ ላይ ነው ማለት ነው። ቀጣይ ደግሞ ይሄኛው ዲቴል የሚለው ጋር ወይም ደግሞ ቺኝቱ የባቄላ ምልክት ያለው ደግሞ ቢን ይባላል ወይም የቢን ቦታ ይባላል ማለት ነው። ያ ማለት ቢናችን የሚቀመጥበት ቦታ ነው ማለት ነው ይሄኛው። ስለዚህ አሁን ወረድ ስንላችሁ እንደዚህ አይነት የምታያቸው አይኮኖች አሉት። እንደ ጌም ሴንተር፣ እንደ ሆስት ሴንተር አሉ፣ አክቲቪቲ ሴንተር እንደዚህ ወርታችሁ የምትሉት አይኮኖች አሉት። ስለዚህ አሁን ወደ መጀመሪያው ቦታ እንመለስና ወደ ላይቭ ተመልሰን ደግሞ ያሉት ነገሮች እንያቸው። ላይቭ ላይ እንደዚህ እንደምታያቸው እነዚህ ሰዎች አሉ። እንግዲህ ላይቭ ላይ የሚሰሩ የምታገኛቸው ሰዎች እነዚህ እንደምታዩት አሉ። ስለዚህ አሁን ከላይ ጀምረን እንያቸው። እዚህ ጋር ላይቭ የምንለው አለ። ይሄ ላይቭ ትልቁ ነው። ብቻችን የምንገባበት ላይቭ ነው። ብቻችን የምንገባበት ላይቭ ነው። እዚህ ጋር ይሄ አብዛኞቹ እነዚህ የምታያቸው ሰዎች የፓርቲ ላይቭ እየሰሩ ነው የምታገኛቸው። የፓርቲ ላይቭ ነው። ይሄ ቀጣይ ክለብ ላይ ያለው ነው። ይሄ ደግሞ ኤክስፕሎር የሚባለው ቦታ ላይ ያሉ ሰዎች የምታገኙበት ቦታ ነው ማለት ነው። ከዛ ቀጣይ እዚህ ፎሎ ማለት እዚህ ፎሎ አይከን ላይ ስናደርገው እኛ ፎሎ ያደረግናቸው ሰዎች ናቸው የሚመጡት። ፎሎ ስናደርጋቸው ነው የአዲስ አካውንት ስለሆነ ምንም ፎሎ ያደረግነው ሰው የለም። ስለዚህ ምንም ሊመጣልን የሚችል ሰው የለም ማለት ነው። አዲስ አካውንት ስለሆነ እንደምታዩት ሪኮመንድ የሚያደርገን ፎሎ የሚያደርጉ ሰዎች አሉ። ታች ላይ ያሉት ሰዎች እያመጣልን ነው። እዚህ ጋር ሆት ላይ ደግሞ የሚቀመጡት አሁን እየታዩ ያሉ ብዛት ሰው እየተጠቀበት ያለበትን ቦታ ነው የሚያመጣልን ሆት ላይ። ኒው ደግሞ እዚህ ጋር ኒው ስንል አዳዲስ ሰዎችን ወይም ደግሞ አዳዲስ ወደ ኒኪ ላይቭ ላይ ተቀላቅሎ የሰሩ የሚገኙ ሰዎችን ነው የሚያመጣልን። ያ ማለት ከጀመሩ 5 ቀን ያልሞላቸው ሰዎችን እነሱ ነው እዚህ ጋር ኒው ቦታ ላይ ሊያመጣል የሚችሉ። እንደምታዩት ብዙ ኢትዮጵያውያን ናቸው ያሉት እዚህ ፕላትፎርም ላይ ብዙ ኢትዮጵያኖች እንደምታዩት ላይቫቸውን የሰሩ ነው የምታገኙት ማለት ነው። ከዚህ ጋር ዋናው አንድ የረሳነው ነገር እዚች ሰርች ባር አለች። እቺ ሰርች ባር የምንፈልገውን አይዲ እዚህ ጋር አይዲ ነው ሰርች የምናደርገው ማለት ነው። ስለዚህ የክለብ ሊሆን ይችላል፣ የፓርቲ ሊሆን አይዲ ሰርች ልናደርግ እንችላለን። ያን አይዲ የምንፈልገውን አይዲ ሰርች ስናደርግ ይመጣልናል። በዛ ሰርች አድርገን ሰዎችን እናገኛቸው እንችላለን ማለት ነው። ስለዚህ አሁን እኛ ቀጣይ ልናየው የምንችለው ምንድነው የፊት አሻራ አሰጣጥ ወይም ነው ፌስ ቬሪፊኬሽን ማለት ነው። የፊት አሻራ አሰጣጥ ወይም ፌስ ቬሪፊኬሽን ላይቭ እንዴት ነው መንገብ የሚለው ነገር ደግሞ ቀጣይ እናሳያችሁ። ላይቭ ለመግባት እቺ ላይቭ የምትለዋን አይከል ላይ እንዳደረጋችኋት እቺ የምትታያችሁ አለች አይደል? በውሃ ሰማያዊ ከለር የቲቪ አንቴና የምትመስል ነገር እሷን አንዴ ክሊክ እናደርጋለን። አሁን ከዚህ በፊት የፊት አሻራ ስለሰጠው ያው ካሜራውን በጣቴ ሸፍን አደርገዋለሁ ማለት ነው። ስለዚህ ልክ እንደዚህ እንደምታዩት ስትከፍቱት ቀጥታ ምን ያመጣላችሁ የፊታችሁን ያሳያችኋል ማለት ነው። የፊታችሁን ያሳያችኋል። ስለዚህ እዚህ ጋር አሁን እኛ ፊታችን የፊት አሻራ ሳልሰጠንበት እዚህ ጋር እንደምታዩት ቬሪፊኬሽን ብሎ አምጥቶልናል ማለት ነው። ቬሪፊኬሽን ብሎ አምጥቶልናል። የመጀመሪያው ስራችን የሚሆነው የፊት አሻራ መስጠት ማለት ነው። የፊት አሻራ የምንሰጥበት ነው የመጀመሪያው ስራችን የሚሆነው። ከዛ ቬሪፊኬሽን የሚለውን ስንጫነው ክብ ካሜራ ትበራለች። እሷ ክብ ካሜራዋ ላይ ፊታችን በትክክል እንሰጣለን ማለት ነው። ልክ ሰልፊ እንደምንነሳው ፊት ለፊት ስልካችን አድርገን። ነገር ግን እኛ የፊት አሻራ ሰጥ መሸፈን የለብንም። ብርሃናማ የበዛበት ቦታ ወይም ደግሞ ጨለማ ቦታ የፊት አሻራ መስጠት አንችልም። እሱ በሚያዘን ዳይሬክሽን መሰረት ነው የፊት አሻራ መስጠት የሚጠበቅበት ማለት ነው። ቀጣይ የፊት አሻራ ከሰጠን በኋላ እዚች ጋር ከበር እንቀይራለን። ታያለች ቼንጅ ከበር የሚላል ቼንጅ ከበር የምትለውን አንዴ ነክተን ከበር እንቀይራለን ማለት ነው። ከበራችን ጥርት ያለ የራሳችን ፎቶ ቢሆን ይመረጣል። ጥርት ያለ የራሳችን ፎቶ እናስገባለን ማለት ነው። ወደ ላይቭ ለመግባት እነዚህ ሁለት ስቴፖች በጣም ወሳኝ ነገሮች ናቸው። ከዛም በኋላ ታች ላይ ምን እንመርጣለን? ምን መስላችሁ ምን መርጠው እዚህ ታች ወንበር እንመርጣለን። አሁን የፓርቲ ላይቭ ስለሆነ ዋናው እኛ የምንሰራው መስራት የምንችለው የፓርቲ ላይቭ ስለሆነ ወንበር እንመጣለን። ባለ 4 ወንበር አለ፣ ባለ 6 ወንበር አለ፣ ባለ 9 ወንበር አለ። ቀጣይ 13 ወንበር የሚለው ቪአይፒ ላለው ሰው ነው የሚፈቀደው። ግን እኛ ጀማሪዎችም ልክ እስከ ያለምንም ክፍያ እስከ 9 ወንበር ያለው ላይ መግባት እንችላለን ማለት ነው። ስለዚህ ይሄኛው ላይቭ አይደለም እኛ የምንገባው ነው። ይሄ ሶሎ ላይቭ የሚባለው ወይ ሙሉ ብቻችን የምንገባበት ላይቭ አይደለም የምንገባው፣ የፓርቲ ላይቭ ነው የምንገባው ማለት ነው። ሁሉም ሰው የሚጠቀምበት ጀማሪዎችም ሆነ እዚህ ፕላትፎርም ላይ የሚሰራ ሰው የሚመረጠው የፓርቲ ላይቭ ነው ማለት ነው። እሱ ላይ የምንገባበት ፓርቲ ነው እኛ የምንገባው። ቀጥታ ይሄ ሁሉ ፕሮሰስ ከጨረሳችሁ በኋላ ጎ ላይቭ ብላችሁ ትገባላችሁ ማለት ነው። ጎ ላይቭ ብላችሁ ወደ ፓርቲያችሁ ትገባላችሁ ማለት ነው። ጎ ላይቭ ብላችሁ ወደ ፓርቲ እንደገባችሁ ግን መርሳት የሌለባችሁ ነገሮች እዚህ ፕላትፎርም ላይ በተለይ ሴቶች ስትመጡ ላይቫችሁ እንደከፍታችሁ ቀጥታ የምትዘጋ ሴቲንግ አለች ማለት ነው። እሷን ሴቲንግ ትዘጋላችሁ ማለት ነው። ልክ እንዲህ ታች ላይ 3 ሰረዟን እንደነካችኋት ከላይ ፍሪሊ ጆይን የምትል አማራጭ ትመጣለች። ይሄ እናንተ ፓርቲ ላይ ለምትመጣው ፍሪሊ ጆይን የምትል አማራጭ ትመጣለች። እሷን ፍሪሊ ጆይን ኮንፊርም አድርገን አንዴ እንዘጋታለን ማለት ነው። ስለዚህ
እኛ የምንፈልገው ሰው ብቻ እየመረጥን የምናስገባው ማለት ነው ላይቭ ስንሰራ። ይሄ ነገር በፍጹም መርሳት የለበትም ማለት ነው። ስለዚህ ታስኮች ምንድናቸው እዚህ ፕላትፎርም ላይ ታስኮች ምንድናቸው የምንሰራቸው ነው የሚለውን ነገር ነው ማየት ያለብን። ስለዚህ እንደመጣን ልክ እንደዚህ ላይቭ ከገባን በኋላ ለወንድ ልጅ ሲሆን ለ5 ቀናት ተከታታይ 5 ቀናቶች በቀን ለ2 ሰዓት ያክል ላይቭ ሲሰራ በአንደኛው ሰዓት 40 ፍሎር በተጨማሪ በአንደኛው ሰዓት ደግሞ 40 ፍሎር በአጠቃላይ በቀን 2 ሰዓት ላይቭ ሲሰራ 80 ፍሎር ያገኛል ማለት ነው። ያንን 80 ፍሎር እንዳገኘ ወደ ኮይን ይቀይራል ማለት ነው። ፍሎሩ ወደ ኮይን መቀየር ይችላል። ለሴት ልጅ ደግሞ በመጀመሪያ በምትሰራው ሰዓት 1500 ቢን ይሰጣታል። በቀጣይ ደግሞ በምትጨምረው 1 ሰዓት ወይም ደግሞ በአጠቃላይ በሁለተኛ ሰዓቱ ደግሞ 50 ፍሎር ይጨምራታል ማለት ነው። ስለዚህ ለሴት ልጅ 1500 ቢን እና 50 ፍሎር ታገኛለች። ያው ቢኑ ቅድም ባሳያችሁ የቢን አካውንት ላይ ተደማሪ ይሆናል። ፍሎር ደግሞ ልክ እንደ ወንዱ ልጅ ወደ ኮይን ይቀየርላታል ማለት ነው። ስለዚህ አሁን አጠቃላይ ታስኮች ምን እንደሚመስሉ እናያለን። ታስክ ለመሄድ ከታች ጂሚ የምትለውን ተጭነን ወደ ውስጥ እንገባለን ማለት ነው። ስለዚህ ታስክ ላይ እንደገባን እዚህ ጋር ይታያችኋል። ታች ማይ አካውንት ከሚለው ላይ ታስክ ሪዋርድ ይላል ማለት ነው። ስለዚህ ይሄን አንድ ታስክ ሪዋርድ ውስጥ ክሊክ አድርገን እንገባለን። እዚህ ፕላትፎርም ላይ ብዙ የምንሰራቸው ታስኮች አሉ። በየቀኑ የምንሰራቸው ታስኮች አሉ። ጀማሪ ስንሆን ደግሞ የምናገኛቸው የኒውካመር ታስኮች አሉ። ብዙ አይነት ታስኮች አሉ ማለት ነው። ይሄ አካውንት አሁን ጀማሪነቱን ስለጨረሰ የኒውካመር አካውንት እንትን አይኖረውም ማለት ነው። የኒውካመር ታስክ አይኖረውም ማለት ነው የኛው አካውንት። ስለዚህ አሁን እዚህ ፕላትፎርም ላይ ስልካችሁን ባይንድ ስታደርጉ የምታገኙት ሪዋርድ አለ ማለት ነው። ስልካችሁን እዚህ ጋር ባይንድ ስላደረጋችሁ ብቻ የምታገኙት ሪዋርድ አለ። 20 ፍሎር ስጣችኋል ይላችኋል። ዴይሊ ታክስ ከታች እዚህ ጋር ደግሞ ልክ እንደዚህ እንደምታዩት ፓርቲ ሩም እንዲስተቀምጡና 30 ሺህ ገንብስ ታደርጉ ምናምን እስከ 6800 ስጣችኋል ይላችኋል። እንዲወርድ እያላችሁ ምናምን በየቀኑ መሰራች ታስኮች አሉ። እናንተ አሁን ኢንቫይት አድርጋችሁ ያስገባችሁት ሰው የፊታችን አሰጥ እንደዚህ 20 ፍሎር እና አንድ ሪኮመንዴሽን ካርድ ይላችኋል ስጣችኋለሁ ይላል። ይሄንን ወረድ እያላችሁ በደንብ እያችሁ ምናምን በደንብ እያችሁ በቀን ውስጥ 30 ደቂቃ ፓርቲ ላይ ቁጭ ስትሉ የፓርቲው ባሰሩ ደግሞ 10 ፍሎር እና አንድ ካርድ ስጣችኋለሁ ይላል። እነዚህ በየቀኑ የሚሰሩ ታስኮች ናቸው ማለት ነው። እነዚህ ዴይሊ ታስኮች ይባላሉ ማለት ነው። እቺ ላይቭ የምትባላለች። እቺ ደግሞ ላይቭን አንዴ ክሊክ ነገር ደግሞ ላይቭ ላይ የምንሰራት ታስክ ይኖራሉ ማለት ነው። ስለዚህ ላይቭ ላይ የምንሰራቸው ታስኮች እዚህ ጋር ሴት ልጅ ከሆነች ሌቭል 0 ይላል። አሁን እንደምትት ሌቭል 1 ነው። ከዚች ጋር ግን ካናቷ ላይ ሌቭል 0 ይልና ሴት ልጅ ከሆነ ሌቭል 0 ብሎ 60 ሚኒት 1500 ቢን ይላል። ቀጣይ ደግሞ ወረድ ብሎ ደግሞ 120 ሚኒት ብሎ 50 ፍሎር ብሎ ይጽፋል ማለት ነው። እዚህ ጋር ከዛ ሌቭል 1 እያለ ሌቭል 1 ፕሮ እያለ ይቀጥላል ማለት ነው። እዚህ ጋር ታገኛላችሁ ማለት ነው። ነሰራችኋት እዚህ ጋር ቀጣይ ጎ የምትል ትመጣለች። እሷ ጎ የምትለው ስትጫኗት ወደ ላይ ወስዳችኋል ማለት ነው። ሲሞላላችሁ ሰዓቱ ግን ጎ የሚለው ይቀየርና ሪሲቭ ብሎ ይወራላችኋል ማለት ነው። የመጀመሪያው ቀጣይኛው ደግሞ 120 ሚኒት ሲሞላ ሪሲቭ ብሎ ይወራላችኋል። በዚህ መልኩ ሪሲቭ አድርጋችሁ የላይቭ ስራችሁን መቀበል ትችላላችሁ ማለት ነው። ተጨማሪ ታስክ አለ። ይሄ ፕላይ የሚባል ታስክ አለ። በየቀኑ የሚሰሯቸው ታስኮች ማለት ነው። ስለዚህ እነዚህ አብዛኛው ጌም ስትጫወቱ የምታገኙቸው ታስኮች ናቸው። እዚህ ፕላትፎርም ላይ በሌላ ዙር ቪዲዮ ሰራላችኋለሁ። ጌም በመጫወት በሚሊዮን የሚቆጠር ገንዘብ የሚያገኙ ልጆች አሉ። ያው ሰው እንደተሰጠው ነው የሚሰራው አይደል? ስለዚህ እነዚህ አይነት ጌሞች ጥቂቶች ደግሞ ታስኮች አሉ። እንደ ጌም በመጫወት ብቻ የምታገኙት ታስኮች እነሱን ትሰራላችሁ ማለት ነው። ግን አጠቃላይ እነዚህ ፕላትፎርም ላይ ይችሉበት ፕላትፎርም ነው። በታስክ ብቻ እስከ $15 ድረስ ሰጣችኋለሁ ይላል። ይኸውላችሁ ታያችኋል። ቶታል ቫልዩ ኦፍ ቱዴይ ሪዋርድ ይላል። የዛሬው ሙሉ ሪዋርድ ከጨረሳችሁት እነዚህ $15 በቀን በሪዋርድ ብቻ በታስክ ብቻ መስራት ትችላላችሁ እያላችሁ ነው የሚገኘው። ቀጣይ ማሳያችሁ ደግሞ ኢንቪቴሽን ነው። ኢንቪቴሽን ቀጣይ በጣም ትልቅ ገንዘብ የሚገኝበት ነው እንዳሳያችሁ። ስለዚህ አሁን ሰዎችን ኢንቫይት ለማድረግ እንዴት ነው ኢንቫይት ማድረግ የምትችሉት የሚለውን ነገር ላሳያችሁ። አንዴ ጎ ኢንቫይት የሚለውን ውስጥ እንደገባችሁ እቺ ኢንቫይት ሪዋርድ የምትላለች እሷን ክሊክ አድርጋችሁ እንደገባችሁ ወደ ውስጥ ልክ እንደዚህ ነገር ያመጣላችኋል ማለት ነው። ልክ እንደዚህ ነገር ያመጣላችኋል። ስለዚህ ይሄ ጎ ኢንቫይት ይላችኋል ማለት ነው። ልክ መጀመሪያው ጎ ኢንቫይት ይላችኋል። ይሄ ጎ ኢንቫይት ምን ውስጥ ስነኩት ሊንክ ይሰጣችኋል ማለት ነው። አንዴ ጎ ኢንቫይት የሚሆን ነክተን ወደ ውስጥ እንገባለን። ያ ልክ እንደዚህ ቦታ ያመጣል ማለት ነው። ጎ ኢንቫይት ምን እንደነቀ ታታዮቻለች። ኮፒ ሊንክ የምትለዋን እንዴ ኮፒ አድርገን ይዛለን ማለት ነው። ኮፒ ሊንክ የምትለዋን እሷን ተጨንዘን ከሆነ የምፈልገው ቦታ ላይ ቴሌግራም ሊሆን ይችላል፣ ዋትስአፕ፣ ኤስኤምኤስ መላክ እንችላለን ማለት ነው። ለምፈልገው ሰው ያን ሊንክ ተጭኖ ሲገባ በእኛ ኢሜል ያደረግነው ማለት ነው።
ሁለተኛ ደረጃ ደግሞ እዚህኛቱ ጋር እንደምታዩት ማይ ኢንቪቴሽን ኮድ የምትላለች። እዚህ ፕላትፎርም ደስ የሚለው ነገር ሰዎችን በሁለት አይነት መንገድ ኢንቫይት ማድረግ ትችላላችሁ ማለት ነው። የመጀመሪያው ሊንኩ ነው እኛ የምንጠቀመው። ሰዎች እዚህ ፕላትፎርም ላይ ያላወረደ ሰው ሊንኩ እንዲያወርድ ነው። ግን አውርዶ ከመጣ በኋላም የኛን ኢንቪቴሽን ኮድ በማስሞላት ሰዎችን ኢንቫይት ማድረግ እንችላለን ማለት ነው። ስለዚህ አሁን ወረድ ብለን የቱ ጋር እናስሞላችኋለን? ታች እዚች ጋር ወረድ ብለን እቺ ማይ ኢንቫይት የምትለው ጋር ወረድ ብለን እቺ አንዴ እንነካለን ማለት ነው። ማይ ኢንቫይት እንደነካን እዚች ጋር ማይ ኢንቫይት እንደነካን ታች አድ የምትል ምልክት ትመጣላችኋለች ካለች እናንተ ወይም ይሄን ቪዲዮ ታች ወርዳችሁ ሶት ካላችሁ ከታች አድ የምትል ምልክት ትመጣላችኋለች ማለት ነው። እዚች አድ የምትለው ምልክት አንዴ ከተጫን በኋላ ፕሊዝ ኢንተር ዘ ኢንቪቴሽን ኮድ ይላል ማለት ነው። ስለዚህ እዚህ ቦታ ላይ 69 52 11 09 ብላችሁ ሰሚት ትላላችሁ ማለት ነው። ሳችኋል ማለት ነው። ራሳችሁን ባራሳችሁ ኢንቫይት ማድረግ አይቻልም። ስለዚህ እናንተም ነገ ከነገ ወዲያ ሰዎቹ ኢንቫይት ስታደርጉ በዚህ መልኩ ኢንቫይት ያደረጋችሁ ማስሞላት ትችላላችሁ ማለት ነው። ስለዚህ እዚህ ፕላትፎርም ላይ መስራት ዋና የሚያስፈልጋችሁ ስልክ፣ ኢንተርኔት እና ጊዜ ከሰጣችሁበት በጣም ምርጥ የሆነ ፕላትፎርም ነው። ብዙ ገንዘብ መስራት የምትችሉበት ፕላትፎርም ነው። ስለዚህ አጠቃላይ ይሄ ፕላትፎርም ይሄን ይመስላል። ተጨማሪ ደግሞ እዚህ ፕላትፎርም ላይ እናንተ የሰራችሁን ገንዘብ ወጪ ለማድረግ ከፈለጋችሁ እና ደግሞ ኮይናችሁን ወይም ቢናችሁን ወደ ኮይን ኤክስቼንጅ ማድረግ ከፈለጋችሁት ያ ማለት እዚህ ጋር ያለው ቢናችሁን ወደ ኮይን ኤክስቼንጅ ማድረግ ስትፈልጉ ደግሞ ከታች እቺ አንዴ ኤክስቼንጅ የምትለውን ጫና ወደ ውስጥ እንገባለን ማለት ነው። ከዛ እዚህ ውስጥ እንደገባ ሁለት አይነት አማራጭ ያመጣልናል። ያ ማለት 30,000 ቢን ሲኖረው ወደ 27,000 ኮይን ይቀይርና እዚህ ጋር 30,000 ኮይን በሚኖረን ሰዓት አንዴ እቺን ኤክስቼንጅ የምትለውን ስንነካት ወደ 27,000 ኮይን ይቀየራል ማለት ነው። ግን እኛ ማውጣት ከሆነ የፈለግነው ወይ ዊዝድሮ ማድረግ ከፈለግነው ደግሞ ዊዝድሮ ሜተዱ እጅግ በጣም ቀላል የሆነ ዊዝድሮ ሜተድ አለው ማለት ነው። ልክ እዚህ ጋር እንደምታዩት አንዴ ዊዝድሮ የሚለውን ትጫናላችሁ። ዊዝድሮ የሚለውን ትጫናችሁት ብዙ አይነት አማራጭ አምጣላችኋል። ለምሳሌ ከዚህ በፊት ብር ስለወጣ ሆይ ሰሚት የሆነ የንግድ ባንክ ወይም ደግሞ የሲቢ አካውንት አለ ማለት ነው። ስለዚህ ነገር ግን ከሲቢ ውጪ ወይም ከንግድ ባንክ ውጪ እዚህ ፕላትፎርም ላይ ገንዘብ ማውጣት የምትችሉባቸው መንገዶች አሉት። እነሱን ገብተን እንያቸው። እስኪ እዚህ ጋር አንዴች በመንካት ወደ ውስጥ ገብተን የክፍያ ሜቶዶችን እንያቸው። ልክ እንደምታዩት እዚህ ጋር ዩኤስዲቲ ያለ፣ ኢፒ ያለ፣ ባይናንስ፣ ንግድ ባንክ፣ አቢሲኒያ ባንክ እንግዲህ አቢሲኒያ ባንክ አለ፣ ቴሌብር አለ፣ ፔፓል አለ። ስለዚህ ለኛ ለኢትዮጵያኖች አሁን እነዚህ ሶስት ባንኮች ከበቂ በላይ ናቸው ዊዝድሮ ለማድረግ ማለት ነው። ከበቂ በላይ ናቸው። ልክ እነዚህን ሰሚት አድርገን ዊዝድሮ አድርገን ማውጣት እንችላለን ማለት ነው። ናቸው እንዴት ታክስ ሰርተንም ላይቭ ገብተን የሚሰበሰብናቸውን ፍሎሮች እንዴት ወደ ኮይን እንደምንቀይር ደግሞ እናያለን። ስለዚህ ልክ እነዚህ ላይቭ ላይ ከተቀመጡ ሰዎች ውስጥ ከአንዱ ቤት ትገባላችሁ። እስኪ አንዱ ቤት ትገቡና ኮይናችሁን ትቀይራላችሁ ማለት ነው። ማንኛውም ቤት ገብታችሁ ብትቀይሩት ችግር የለውም። ከላይቭ ላይ ትቀይሩ ትችላላችሁ፣ ላይቭ ላይ ትቀይሩ ትችላላችሁ ማለት። ስለዚህ አሁን ከታች ወርድና እኛ እቺ ጊሰጥና ለምነከት ይሰጥና እንነካታለን። ከዛ ቀጥታ እነዚህ አይኮኖች ይደረደራሉ። ፖፑላር፣ ላኪ፣ ሆቢ፣ ባክፓክ እንላለን። እኛ ባክፓክ ላይ እንደገባን ልክ እንደዚህ ነገር ያመጣልናል ማለት ነው። ስለዚህ አሁን እኛ ቀጣይ ልክ እዚህ ጋር እንደምታዩት ፍሎር እና ካርድ አለን። ከዛ በፊት ግን ከታች እንደምታዩት 85 ኮይን አለን ይልናል። ስለዚህ አሁን እኛ ጋምብል ስናደርግ 85 ኮይን የጨመረ መሄድ አለበት ማለት ነው። አንዴ ክሊክ አደረግን ፍሎር ላይ ድጋሚ ሁለተኛ ክሊክ እናደርጋለን ማለት ነው። ስለዚህ ልክ እንደዚህ ከላይ እንደምታዩት 80 ፍሎር ጨምሮናል ማለት ነው። 80 ፍሎር ጨምርልን ከታች ከነበረን 85 ኮይን ሲደመር 165 ኮይን ይሆናል ማለት ነው። አጠቃላይ እኛ የምናገኘው በዚህ መልኩ ቼንጅ ማድረግ እንችላለን ፍሎሮቻችንን ማለት ነው። ያከላችሁ ኮሜንት ሴክሽን ላይ አስቀምጡልን። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወደፊት የምለቃችሁ ቪዲዮዎች እንዲደርሷችሁ ቴንኪው፣ እናመሰግናለን። መልካም ስራ